እንትናላ ወደ ሰሜን ሄደ ሰው ሲመለስ አይተጣቃል አሁን እኔ አባት አልተመለሰም አዎ በተጨማሪ አሁንማ መሬቱን መሄድ ጀመረ እንጃ ባድመና አሸራሮ ታኛ ነው ብለው ኩርኩም ጀመሩ ነገ እነኚህ ሰዎች አብረናቸው እንደምንውላቸው በጎች እንዳችሁ ካላሉ ለማየት ያብቃል ስማ አይቀር ታያለ የሚገርም ነገር እነዚህን እንዳለ ሰብስቦ ወደ ባህር መጨመር ልክ እግዚአብሔርን ተከተለ በቃ መጨመር እነዚህስ ቢሆን ቆይ ድሮ የሌለ ፍቅር ዶሮን ሲያታልሏት በመጫኛ ጣሏት አይነት ነው አሁን ችግር ሲፈጠር የዋንዲራ ክብር ሁሉ መወሳት ጀመረ እንዴ የሚገርም እኮ ነው እነዛ ሲያሻቸው ቤተሰብ ሲያሻቸው ጎረቤት ሆኖ ያገሪቱን ሀብት ሙጡ አድርገው በሉ የሚያስቅ ነው ጭራሽ ደግሞ የንቀታቸው ንቀት ለእንስሳ እንኳን የማይሰጠው አይነት ንቀት ዝምቧ የችብኝ ምሰን አልበላም እንዳለው ማሙሽ አይነት ነገር አሁንማ ጃንሜዳ የኛ ነው ታቦት እንዳታወጡ እስኪሉን ድረስ እኔ ፖለቲካ የምትሉት ነገር ነው እንደው አሁንስ ይሄ ፖለቲካ ሽሽት ነው በገዛ ሀገራችን ሁለተኛ ዜጋ እንድንሆን ያደረገ ይሄ ሁሉ እኮ ዝምታ ያመጣው ችግር ቆይሻው በመጀመሪያ ዜጎቻችንን ከነነፍሳቸው ጥርሳቸውን እየነቀሉ ወረወሯቸው ምርጡን ሁሉ ለነሱ ሲቦጠቡጡ ኖሩ ዝም አለን እንደገና ጭድ የማይበቅልበት በረሃቸውን በአለም ሶስተኛ የቡና አምራች ሀገር አስደረጓት ለሞኝ ደጃፍ ማለት ይሄ ይቆረጣል ማለት ይሄ ነው ልክ ነው በቃ እኔ አሁን ግራ ይገባኝ ነገር ከኛ የሚጠበቀው ምንድነው እንዴት ከኛ የሚጠበቀው ምንድነው ማለት እንዴት ይሄ ምን አይነት አንተ አጋሰስ ነህ በእናትህ እንዴት አድርጌ በነግርህ ነው አንተ የሚገባ ለምን አንዘምቱ እያንዳንዱ እማ የራሳችሁ ጉዳይ ነው እኔ ለራሴ ወስኛለሁ ምን ደካማ እናት ብትኖረኝ ከኔ በቀር ተስፋ የሌላት ፋንሽ ብታሳዝነኝ ሀገር የሚበልጥ ምንም ነገር የለም መዝመት አይቀር ያንን ቦታ አባቶቻችን ከጣሊያኖች ከድርቡሽ ሲከላከሉት እንደኖሩ ነው የሚሰማኝ ምናልባት እዛ ቦታ አሻራቸው ባይገኝ እንኳን እኔ ልብ ውስጥ ግን ተጽፎ ይገኛል ዛሬ አብረውን ያደጉት ወንድሞቻችን ኢትዮጵያዊ አይደለንም ቢሉ የኢትዮጵያዊነት መልክ ዛሬ ቢደበዝም አንድ ቀን ግን ወቅቱን ጠብቆ መድመቁ የማይቀር እንዲህ እንደሆነ ማንቀር ማን ያውቃል ምናልባት እኮ አንድ ቀን እንደ ድሮ ተመልሶ ሰላምና ፍቅር የሰፈነባት ኢትዮጵያን እናየው ማን ያውቃል እርግጠኛ ነው ወስና እየቀለድክ እውነቴን ነው ለኛ ብረት መሸከም ምንም አዲስ ነገር አይደለም እና ስታየኝ ማሾፍ መስላለሁ አይ ከምር እርግጠኛ እንዝመት ካላችሁ እንዝመት እርግጠኛ ነኝ እንደው ታሪክ ቢድበሰበስም እውነት መውጣቱ አይቀርም ደግሞ ለሀገር ኩራት ለትውልድ ኩራት መሆናችን አይቀርም ይሄ ኑሮ እኔ ምርር ብሎኛል ኑሮ ስለመረረ ነው ዘን አይደለም ይሄን ኑሮ እንዳጣ ያደረጉኝ እነሱ ናቸው ገብቷል እዚህ ኑሮ ውስጥ እንድገባ ያደረጉኝ እነሱ ናቸው መበቀል መቻል እኔ እኮ ምን እንደሚፈልጉ ብቻ ነው ያልገባኝ ነፃነት ብለው አገሪቷን ቆረሱ ምንድነው የሚፈልጉት ከዚህ በላይ እኛስ ምንድነው የምንጠብቀው ስራችንን መቼም እንደማናጣት እርግጠኛ ነኝ ካሁን ሰዓት ጀምሮ ከወሰንን እንዝመት በቃ ሁላችንም መቼም እንጀራ አላጣንም አይደል እቺን እንጀራ አላጣን በቃ እግዚአብሔርን መመላችሁ ቀን ይመጣል ከተባለ ከዛሬ ከዚህ ቀን የበለጠ ምንም ቀን አይመጣም ጉዱ ይለያል እግዚአብሔር ያንዳንድ የሻቢያን ድዱን አራግቦ ባዶ ማለት ድዳለው እንዴ ድድ እኮ የለውም ሻቢያ እንዴ ልክ ነው ፓስታ የሚበሉት ለዚህ ነው በማንኪያና በሹካ ብቻ ቢጠቀም የሚያስቀው በእውነት የሚያስቀው እርግጠኛ እንወስን ከኛ የሚጠበቀው ይሄ ብቻ ከሆነ እንዝም ዘምቻለሁ በል ተስማምተናል እኮ ፍሬንድ ፖለቲካና ኤሌክትሪክ በሩቁ ነው ማኔ ቂም አለብኝ በሉ በቃ ሂድ እንዴት የሚያስጠላ ነገር ነው በእና የሆነ ለሆድ ኑር ሁሉ ጊዜ ለሆድ ኑር አለ የጀመርከውን እንኳን ጠላ ሳጨርስ
የሆነ የማር ስልቻ አይነት ነገር ሆድህን እንደተከተልከው ትኖራለህ። እሱን ተውትና ሆድህ ከኋላ ቢሆን ጎትቶ ገደል ይከት ነበር። አምባዛ እሱን ተውና ይልቅ አሁን ወደ ጉዳያችን እንግባ። መዝመት አለብን፣ መመዝገብ አለብን። ከመቼ እባክህ አንተ ደግሞ ይሄ ወገኛ ገንፎ በማግስቱ ያቃጥላል እንደሚሉት በቃ ተናገር። ለምን ታድርቀኛለህ አንተ? በቃ